ቃላቶችን አሳምሮ መቅራት ማለት ትክክለኛ ቃላቸውን መሰለኝ ፊደላቱን በትክክል መጥራት። በእርግጥ ፊደላቱን በትክክል አብዛኛው ጊዜ ደግሞ ሰዎች ተጅዊድ ማለት በድምጽ ማሳምሮ መቅራት በደንብ ማያያዝ ይባላል። ተጅዊድ ሁለት ክፍሎች አሉት። የመጀመሪያው ክፍል አንቺ ያልሽውን እያንዳንዱን የአረብኛ ፊደላቶች በሚገባቸው ቦታ እያወጡ መቅራት ነው። ተጅዊድ ጀየደ ከሚለው ቃል የመጣ ነው። አሳመረ ማሳመር ማለት ነው። አሁን ተጅዊድ በጣም ትልቅ ርዕስ ነው። ራሱን የቻለ እንደ ዲፕሎም በዲግሪ የሚጠና ራሱን የቻለ ነው። ግን መሰረታዊ አንድ ሰው ቁርአን ለማንበብ የሚያስፈልገው አለ። ከዛ ደግሞ ማንበብ ከቻለ በኋላ ደግሞ የሚወስዳቸው ትምህርቶች አሉ። በእነዚህ 3 ወራቶች ውስጥ የምናያቸው የተጅዊድ ህግጋቶች አሉ። ከዛ ቁርአን ማንበብ ከቻልሽ በኋላ ደግሞ በሌቭል 2 ደግሞ የምናያቸው የተጅዊድ ህግጋቶች አሉ። ሰው አወለን የሚጀምረው ግን ተጅዊድ እያንዳንዱን የአረብኛ ፊደላቶች በሚገባ ቦታቸውን እያወጡ ማንበብና መቅራት ነው። ስለዚህ አጠቃላይ 28 የአረብኛ ፊደል ነው ያለን። ከ28ቱ የአረብኛ ፊደላቶች ውስጥ ደስ የሚለው ነገር በጣም ደስ የሚለው ምን ደስ የሚለው ብቻ ሳይሆን በጣም ደስ የሚለው 17ቱ ብዙ ጊዜ ከፍተን ለማንበብ አንቸገርም። ስንቶቹ? ከ28ቱ 17ቱ። ምክንያቱም ከአማርኛ ጋርም ከእንግሊዝኛም ኦሮምኛም ቃላቶች ጋር ተቀራራቢነት አላቸው። ለምሳሌ ሲን የሚባለው ፊደል በአማርኛ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ኤስ ሊሆን ይችላል። ተቀራራቢ ናቸው ነው። ሙሉ ለሙሉ እንደዛ ላይሆን ይችላል። ቀሪ 11ዶቹ ደግሞ ልምምድ ይፈልጋሉ። ኦፍኮርስ 17ቱም ልምምድ ይፈልጋል። ግን እነዚህ ደግሞ ስፔሻሊ አንዳንዶቹ ከ11ዶቹ ውስጥ አንዳንዶቹ ጭራሽ በአማርኛ በእንግሊዝኛ በኦሮምኛ ቋንቋ ውስጥ የማይገኙ ቃላቶች አሉ። በአጠቃላይ ደረጃ ግን እዚህ ምስሉ ላይ እንደምንመለከተው ምን እናያለን? የሰው ከአንገት በላይ አይደል? እዚህ ጋር ለምሳሌ ጉሮሮ፣ እዚህ ጋር ምላስ አይደል? ከዛ ደግሞ አለፍ ስንል ከንፈር ከጉሮሮ አጠቃላይ የሚወጣው የአረብኛ ፊደል 6 ነው። ያዥ ከጉሮሮ አጠቃላይ ስንት ፊደል ይወጣል? 6። ከከንፈር 4። ከምላስ ደግሞ በጣም ብዙ የሚወጣው ለዛ ነው የምንቅለበለበው። 18 ከምላስ 18 የሚወጣው ከምላስ ነው። አጠቃላይ ስንት ሆነ? 28 ሞላ በቃ። ስለዚህ 18ቱ ምላስ ላይ ነው፣ 6ቱ ጉሮሮ ላይ ነው፣ 4ቱ ከንፈር ላይ ነው። ከዛ አሁን ደግሞ እኔና አንቺ ደግሞ እንደምናደርገው ዛሬ 28ቱንም እንደ ቪዲዮ ማብራሪያ በትምህርት 2 እና 3 ላይ ደርሶሻል። ሙሉውን ኡስታዙ እያብራራ ከነ ቪዲዮ ያሳያል። ሶ ዲቴል ታይዋል። የተወሰነ አይቻለሁ። እስከ ጉሮሮ ምላስ ላይ ነው ያቆምኩት። እያንዳንዱ ኮርስ በቪዲዮ ተዘጋጅቷል። ቢኮዝ እኔ ጋር ብቻ የምታደርጊው ትምህርት ውጤታማ ያደርግሽን፣ በተለይ ወደ ንባብ ስንገባ። ስለዚህ እስቲ ዳሰስ እናድርገው። ከዛ በቀላል ከዛ ደግሞ ቁርአንሽን የተወሰነ ቦታዎች ላይ ጠይቅሽና ቁርአን በምንቀራበት ጊዜ የተወሰነ ቦታዎች ላይ ጠይቅሽና ያንቺ ስፔሻል የሆነ ችግርሽ የትኛው? የችግር ስፔሻል የለውም፣ ግን ለማንኛውም መላስሽ ላይ የሚከብድሽ የትኛው ነው የሚለውን አብረን እናያለን ኢንሻአላህ። ከጉሮሮ ስንት ፊደል ይወጣል ብለናል? 6። ጉሮሮ በ3 ክፍሎች አሉት። የሁሉም ሰው ጉሮሮ ነው። እኔ አንቺ ብቻ አይደለም። የታችኛው ጉሮሮ፣ የመሀለኛው ጉሮሮ፣ መጀመሪያ ጉሮሮ፣ ከታች ወደ ላይ ነው። ብዙ ጊዜ ስንቆጥረው ከታች ወደ ላይ ቪዲዮ ላይ ያየው ነበር።
ስለዚህ ከታችኛው ጉሮሮ ካልኩሽ እዚህ አካባቢ ነው፣ ለደረታችን ቅርብ ነው ማለት ነው። መሀል ላይ መሀል ነው። መጀመሪያው ኦፍኮርስ እንጥላችን አካባቢ የምንለው መጨረሻው ጉሮሮ ነው ማለት ነው። አንገታችን አካባቢ አንገት ነው የሚባለው። እንጥል ነው አንገት። እንደዛ። ስለዚህ ከታችኛው ጉሮሮ ብለን እንሂድ። ይኸውልሽ እዚህ አካባቢ የሚወጣው 2 ፊደሎች አሉ። ማንና ማን? እስቲ እኔ ከዚህ አካባቢ ሐምዛና ያው አሊፍ ማለት ነው። ከዛ ሀ ባለመነጽሩ ሀ 2 ፊደል አይደለ? መሀል ላይ ደግሞ ሐና አይን ሐና አይን። አሁን አጠቃላይ እንወስደዋለን። መጀመሪያ ላይ ደግሞ ገይንና ኸ ወይንና ኸ ገይንና ኸ መሀል ላይ ገይንና ኸ ገይንና ኸ ገይንና ኸ ገይንና ኸ። አሁን እነዚህን ስንት ናቸው? 6። አንድ በአንድ እንየው። ከታችኛው አሊፍና ሐምዛና አሊፍ በይ፣ በቃ ችግር የለው። መሀል ላይ ሐና አይን። ቆይ አንድ በአንድ። ከዛ መጀመሪያ ላይ ደግሞ ኻና ገይን። አሁን በማብራራት ደረጃ ዲቴል ነው። አሊፍ ነው በቃ። አሊፍ በአ ኡ ኢ አ ኤ እ ኦ ወይም አ በአማርኛው አ በእንግሊዝኛው ኤ። ከእሱ አሁን ከ17 ውስጥ ነው፣ ብዙ አያስቸግርም። አህመድ አ ኡ ኢ አ ኤ እ ኦ ነው። በደንብ ሪሰርች በሆነ መንገድ አይደለም የምንማረው፣ ከዛፍ ይሄ ሾርት ኮርስ ስለሆነ ማለት ነው። ከዛ ዋናው ግን ይሄኛው ነው በቃ። ይሄኛው ሀ እንለዋለን። ሀ ሄ ኦ። ከታችኛው እዚህ መጀመሪያ ላይ የሚወጣ ብለናል አይደለ? የመጀመሪያ ላይ የሚወጣው ብለናል። ስለዚህ ለምሳሌ ሱረቱል ፋቲሃ ላይ የበለጠ ይገባናል። ኢህዲና ሲራጠል አየሽው? ሃን እዚህ ጋር እስቲ ባዩ። አሁን 2 አይነት። ይሄኛው ቫይብሬሽን አለው። እስቲ እንደገና አንቺ የምትይው ሀ ወደ ሀ ጋር እየሄደ ነው። አንቺ የምትይው ወደዚህኛው ሀ ጋር እንዳይሄድ ነው። ወደዛ ይሄኛው ሀ ነው ከሆነ ይሄኛው ነው የሚሆነው። እሺ እኔ ልክ ነኝ? ባንዴ በእርግጥ አይመጣም፣ ግን እሺ እንደዚህ በለው። አሁን የሆነ ሰው አደረቀኝ ነው ምንድን ነው የሚባለው? አደከመኝ ነው። ደከመኛ እንደዛ አይደል? ደከመኝ ነው። እሺ አሁን ቀስ እያልን እናመጣዋለን። ወአለይኩም ሰላም እንለዋለን። እሺ እንየው። አሁን ቀስ እያልን እንሄዳለን። ለማንኛውም ሰው ይሄ ከታችኛው ጉሮሮ የሚወጣ ነው። ለየመሱሁ ኢለል ሙጠህሩን
ሙጠሀሩን አየሽው። ወመሀድቱ ለሁ ተምሂዳ ተምሂዳ ተምሂዳ። እሺ ዑመር ያላየሁትም ነበር አፉ በላይ። እሺ ተምሂዳ መርሐባ። ከዛ ይሄኛውን ካየን በኋላ ደግሞ ሃን ካየን በኋላ ወደ መሃል ደግሞ መጣን። መሃል ላይ ደግሞ ማን አለ? ሁለት ፊደል አለ ብለናል። ዓይንንና ሓና ዓይን። ይሄኛው ዓይንና ሓና ዓይን፣ ይሄኛው ዓይንና ሓ። በጣም በቀላሉ እንውሰደው ካልን አይሻ አይሻ ነው ብዙ ጊዜ የምንለው። አይሻ ነው መሆን ያለበት። አይሻ አይሻ ነው መሆን ያለበት። የሰው ልጅ ምንም አምስቱ የስሜት ሕዋሳት ስንባል አፍንጫ፣ አይን። አዎ ብዙ ጊዜ ግን ወደ አ ነው የምንወስደው። በአ የምንጠራው ከሆነ በአ የምንጽፈው ከሆነ ስህተት ነው። ይህ አለው አይን። አይ ዋናው እዚህ ላይ ነው፣ ወደ ዩ ላይ ሳይሆን ፎከሱ እዚህ ጋር ነው። በአይን ከሆነ በአሊፍ እየነገር ነው ከሆነ ስህተት ነው። ኦኬ አይን ነው የምንለው። አይን 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 አይን። ለምሳሌ ሱረቱል ፋቲሓ ላይ ኢያከ ናዕቡዱ نعبد إياك نعبد ናዕቡዱ ናዕቡዱ نعبد አይደለም ናዕቡዱ ናዕቡዱ إياك نعبد ነዓ ወደፊት እናስተካክላለን። እንደሱ አይደለም አቀራሩ። ነዓ አይደለም ነዕ ነው፣ ስኩን ነው። ነዕቡዱ ናዕቡዱ ነው እንጂ ነዓ አይደለም። ነዓ ከሆነ ከስኩን ወደ ሰላም አለይኩም ማዘር ነዓ አይሆንም። ናዕቡዱ ነው። ናዕቡዱ እንመጣበታለን። እሱ ለማንኛውም እሱ ችግር የለም ይስተካከላል። አሁን እኛ ግን ፎከሳችን አይኑ ላይ ናት። ብዙ ጊዜ ኢያከ ናዕቡዱ እንላለን። ብዙ ፋቲሃ ላይ ኢያከ ናዕቡዱ አልሐምዱሊላሂ ረቢል ዓለሚን ነው የምንለው። በአ ነው የምንቀራው፣ ግን ስህተት ነው። መሆን ያለበት ምንድን ነው? ዓለሚን ነው እንጂ ዓለሚን አይደለም። ባጭሩ በአ ነው እያነበብን ያለ ነው። ያ ማለት በአሊፍ ማለት ነው። ስህተት ነው። እሱ መሆን ያለበት በአ ነው። እንደዛ ከሆነ ሁሉም ነገር ስህተት ነው። ድብን አድርጎ ነው አይቻልም። ዓለሚን የምንል ከሆነ ትክክል አይመጣም። ዓለሚን አይደለም። አ ማለት አሊፍ ማለት ነው። አይን 0 አ ናት። ስለዚህ አይሻን እኮ ብዙ ጊዜ አይሻ እያለን ነው የምንጠራው። እያለን ነው የምንጠራው። ሰው የመጀመሪያው ስህተታችንን የምናስተካክልበት ነው። የውመ ዩደዑነ ኢላ ናሪ ጀሀነመ ደዓ ነው። አይን ነው። ፈዓሉን ሊማ ዩሪድ ወኢዘል ጀሂሙ ሱዕረት። ስለዚህ አይንን ለመለማመድ ከፈለግሽ እኔ የምለውን ታደርጊያለሽ። ምንድን ነው የምናደርገው? አይኗን በስኩን ወይም በስድስተኛ ቤት ድምፅ እናነበዋለን። ኡሚ ሰላም አለይኩም እስቲ በይ። የቱ ጋ ነው የሚያሳየው ቦታ? መሀል ላይ አይደለ? እዚህ መሀል ላይ። እሱ ቦታውን እንድታውቂ ያግዝሻል በዚህኛው መንገድ ስንሞክር። እሺ መሀል ላይ ነው ያለነው። አሁን ከጉሮሮ መሀል ላይ አንደኛው ማን ነው ብለናል? አይን ነው ብለናል። አንደኛው አይን ነው ብለናል። ሁለተኛው ደግሞ ሐ ነው።
ይሄ ደግሞ ንጹህ ሀ ጨጓራ በሽተኛ ጨጓራ እስቲ ሀ በሉ ይላሉ ዶክተሮቹ። እሱ ሀ ነው በቃ ባይዘው ይሄ ሀን የሚወክል አማርኛ ውስጥ የለም። ኦፍኮርስ እንግሊዘኛ ላይም አይኖርም። በትክክለኛ ሀ የሚለውን ቋንቋ ላይ የሚተካ አንዳንድ የአረብኛ ቁርአኖች ኖ ያኛው ሀም በዚህ ደረጃ ኒውትራል የሆነ ሀሌታዋን ብትወስጂ ሀመር ውሃ ብትወስጂ ሀታንኳ ኃይለ ሥላሴ ውሃ የትኛውም ከሱ ጋር ላይሄድ ይችላል። ሒ ነው። ለምን ካልሽ ለምሳሌ ብዙ ጊዜ ሱረቱል ፋቲሃ ላይ አይታዩ ሱረቱል ፋቲሃ እንዴት ናችሁ ስንል ሰዎችን ምን ይላሉ? አልሐምዱሊላህ ሀን ሙሉ ለሙሉ የሚያወጧት አሉ። አልሐምዱሊላህ ይሉና ሀን ይዘሉታል። አርረሕማን ረሒም አርረሕማን ረሒም ሓ አለቻ الرحمن الرحيم الرحمن الرحيم الرحمن الرحيم مان الرحيم حان يفلكت يا حان حانو من فلقه الرحمن الرحيم رحيم أدلة الرحمن الرحيم الرحمن الرحيم الرحمن الرحيم زيك قام حالج زيك قام حالج سلازي حا نسوح هي أدلة حي عندي انت ما انه أحلام قاعدين يلشم أحلام تبان أحلام አለኝ እህቴ أحلام ሰው አሁን በትክክለኛው ብንጠራት ማለት በተጅዊድ ብንጠራት አቤት አትለንም እንጂ أحلام ነው። أحلام ነው እኮ ብዬሻለሁ። እሷም አቤት አትልም ብዬ أحلام 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 ሰው ግን ሱረቱል ፋቲሃ ላይ አልሐምዱሊላሂ አልሐምዱሊላሂ የምንጠቀምበት ነው። ወይናኒ ጉድሽ ነው። በቃ ገና በጉሮሮ ነው እኮ ይሄ ራሱ 7 ቀን ይወስድብኛል። በ7 ቀን ከጨረስኩ ማሻአላ ነው። ይሄማ ውትድርና በይው። እሺ አሁን ወደ መጀመሪያዎቹ እንግባና የመጀመሪያዎቹ ላይ ሲሆን ደግሞ ገይንና ኻ ነው። እሺ አክቹአሊ መጀመሪያው ገይን ነው። ሰው ገይንን እንደ መጀመሪያው እንሞክር። ገይንና ኻ እሺ አው ከኔ ጋር በይ። እሺ አው በይ። ወደ አማርኛ ገ እንዳይሄድብሽ። ፈግፈግ ይደር መፈግፈግ። አትቁሚ። በይዛው ላይ እስታክ አታድርጊው። በይ بي كذا غير المغضوب غير المغضوب غير المغضوب غير المغضوب مغضوب غير المغضوب غير المغضوب مغضوب نعلن قرور مغضوب الله أكبر
እሺ ነገር እየወጣ እንመለስበታለን። ኻን እንየው። እሺ አላህ ትዕግስት ሊኖርህ ይገባል። በቃ እኔ ለማስተማር ኧረ አንቺ እንደውም ጎበዝ ነሽ። በይ በይ በይ። አንድ ሰው ታሞብሽ ታሞ አንገትህ ቢቆረጥም አብሽር ለኸይር ነው በይ እስኪ። ለኸይር ነው ለኸይር ነው ለኸይር ነው ለኸይር ነው ለኸይር ነው አይሆንማ። ኦኬ ለኸይር ነው አስለምድ ለኸይር ለኸይር ነው ለኸይር ነው ለኸይር ነው። እኛ ከድጃ ነው ኸዲጃ ነው ኸዲጃ ነው ትክክለኛ ኸዲጃ ነው ትክክለኛ። እኛ ነን ከድጃ የምንለው። እሺ እኔ ያልኩት ኸዲጃ ነው ያልኩት። ኦፍ ኮርስ ግን እንትኑ አልመጣም ነው አሁን አክቹአሊ እንትኑ አልመጣም። ኸዲጃ 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 እንለው ኸዲጃ 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 ኸዲጃ። አሁን ምንድን የምናደርገው ተጨማሪ ይሄኛውን ትምህርት 2 እና 3 ተጨማሪ ቶፒክ እንትን ይፈልጋል። ስለዚህ ተጨማሪ ቪዲዮ ልክልሻለሁኝ። ዛሬ በጉሮሮ ይብቃን። አክቹአሊ ትምህርት ስንትን ታያለሽ? ትምህርት 3 ላይ የተዘጋጀውን ቪዲዮ ሰመራይዝ አድርጊ እስቲ። እኔ ደግሞ ተጨማሪ ቪዲዮ ልክልሻለሁ። ነገ እንገባለን ኢንሻአላህ። ቅድም ነበር እያየው የነበረው ጊዜ ስላል እንትን እዚህ ስራ ብታይ 12 ሰዓት ነው የምትሰራውና ከዛ እንደገና በመሃል ላይ በፈለጋቸው ሰዓት ስለሚጠሩክ የእንቅልፍ ሰዓትህ በጣም አጭር ምናምን ጊዜ የለም እንትን ለማለት። ቅድም አንተ እንትን ከማለትህ በፊት ነው ትንሽ ያየሁት። ኢንሻአላህ እንግዲህ ባለው እጣጣራለሁ። በቃ በቀን ውስጥ 1 ሰዓት አንድ ጊዜ አይገኝም፣ ግን 10 ደቂቃ ትሬን ውስጥ ስትሆኚ 1 ሰዓት የሆነ እንዴት ታይም መሰለህ? ስትሆኚ የሆነ ታይም ስትሆኚ ተጠቃቀሚ። የ1 ሰዓት ዙሁር ሰላትና ለአስር በቃ ያቺ 30 ደቂቃ እረፍት አለችን። ያቺን ሰዓት ደግሞ ሰግደን የምንወጣው ሰዓት ይላስ ደቂቃ ቢኖረኝ ነው ኢንሻአላህ። አይዞሽ ኢንሻአላህ እሞክራለሁ። እኔ አቅሜን እሞክራለሁ። ቀስ ብዬ እማራለሁ፣ ችግር የለውም። እኔ ቶሎ መጨረሻ ማወቁን ነው የምፈልገው። ኢንሻአላህ አላህ ካለ እኔም በሚቀልሽ መንገድ ይይዝሻለሁ ኢንሻአላህ። እንትን በለኝ አንዳንድ ጊዜ 10 ደቂቃም ቢሆን ተምሬ ልውጣ እና ግዴታ ያንን ሁሉ እንትን ባለም በ10 ደቂቃ ግባልኝ አለው። አብሽሪ፣ ምንም ችግር የለው። ነገ ፍሪ ሆኜ በደንብ እናወራለን። ቀደም ብለሽ ግቢ። እሺ እሺ እሺ። ሰላም አለይኩም። እሺ ጀዛከላሁ ኸይር። ወአለይኩም ሰላም። ጉድ ናይት። የደህና ደር ጉድ ናይት ጉዳይ ነው እና እንዴ እንትኑ ናት። አሁን ጉድ ናይት ነው እኛ ጋር። ሳንቲሙን ምልክበት አካውንት ላክልኝ እና ስንት እንደምልክም ንገረኝ። እሺ እልክልሻለሁ፣ ችግር የለም። ነገ እንማር፣ እልክልሻለሁ። ይደርሳል ብሩ፣ ችግር የለም። እሺ እንማራለን። መርሐባ። ሰላም ኢንሻአላህ። ደህና ደሩ። አሚን አሚን። አይዞሽ። እሺ ይሄ ራሱ ዒባዳ ነው። አሁን ቁርአን እየቀረን አይደል? አዎ። ይሄን ኢዕቲካፍ ነው ነይቺ። አዎ ያለሁት ኢዕቲካፍ ነው። ይሄ ኦንላይን ኢዕቲካፍ ነው። አብሽሪ። ካምፕ ውስጥ ነው የምኖረው እዚህ እና ኢዕቲካፍ በለው። ወላሂ ካምፕ ነው የምኖረው። ለ10 ቀን ነው ከተማ የምሄደው። 2 ቀን መንገድ ላይ ያልቃል። 8 ቀን ብቻ ነው እዛ ከቤተሰብ ጋር አሳልፌ የምመጣው። ኢዕቲካፍ